ሰላም 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 ለእናንተ ይሁን። የስንዱ ቻናል ተከታታዮቼ ሰላም ናችሁ? የቤተሰቦቼ ሰላማችሁ ብዝዝት ይበልልኝ። ሁላችሁንም ሰላም ብያለሁ። ይህን ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉኝ ሁላችሁንም ከወዲሁ በአክብሮት ጠይቃለሁ። ዛሬ ይዤላችሁ የመጣሁት እንደ ሀሳብ አረብ ቤት የምንሰራ ልጆች አንዳንዴ በራሳችን ላይ የምናደርገው ስህተት በጣም ዋጋ እንደሚያስከፍለን ነው የምነግራችሁ። እንግዲህ አንዲት እህቴ ያው አረብ ቤት እየሰራች አረብ ዋጋ ባለመስማማት ብዙ ቀን የሰራችበት ነው። በእርግጥ ሳይስማሙ ሲቀሩ ሁሌ ነው የሚጨቃጨቁት ማለት ነው። እና ከመጨቃጨቅ ያው አንዳንዴ ጥሎ መውጣት ነው መፍትሄ የሚሆነው። እና ይቺ ልጅ አሁን እስከ መጨረሻ ተጣልታ ብሯንም ቀምተዋት የነበራትን ወርቅም ወሰዱባት ማለት ነው። እና ይሄ የተፈጠረው እንግዲህ ሁል ጊዜ ነው የሚጨቃጨቁት አረብ ዋጋ ማለት ነው። እና ጥንቃቄ ማድረግ አለብን። ደሞዛችንን እንደዚህ አይነት ነገር ሲገጥመን ደሞዛችን በአግባቡ መቀበል፣ ከዛ ደግሞ እቃ ምናምን ከነሱ ፊት አለመግዛት ማለት አለመግዛት ስል ወደ ቤታችን መውሰድ፣ ኢጃዛ ካለን ከኢጃዛችን ማስቀመጥ። እንግዲህ ይህን ጠፍተን ለምንሰራ ነው የሚመለከተን፣ ኮንትራት ላላችሁ አይመለከትም። እና በመጀመሪያ ትዕግስት ያስፈልጋል። ከአረብ ጋር ስንሰራ ማናችንም ቢሆን ትዕግስት ከሌለን ያው መስራት አንችልም። ከአንድ ቤት ብንወጣም ወደ አንድ ቤት ያለ ነው። እና አረቦቹ በሚያዙን ጊዜ ይሄን አርጎ ይሄን ብሎ በሚሉን ጊዜ እሺ መሆን አለበት መልሳችን። እሺ ሁሉንም ነገር እሺ ብለን በአግባቡ መስራት አለብን። ምክንያቱም እኛ ተቀጥረን ነው የምንሰራው፣ አንገታችን ደፍተን መስራት ነው ያለብን። እህቶቼ አንዳንድ ልጆች ያላችሁ በቃ ከአረብ ጋር እኩል የምትመላለሱ፣ እኔ ለአረብ እየደገፍኩ አይደለም፣ ግን እኩል ትመላለሱና በኋላ ዋጋ መክፈል፣ ደሞዝህን መቀማት፣ ከዛ ወርቅ ካለሽም ወርቅህ መቀማት፣ ብር ካለን ብር መቀማት፣ ሀታ ልብስ ራሱ የሚቀሙ አሉ። ይሄ ሻኢን ምናምን ከሻኢን የምንጠልበው ነቃ ማለት ነው። እና እህቶቼ ጥንቃቄ አድርጉ። በመጀመሪያ ጥንቃቄ አድርጉ ለራሳችሁ። ከዛ የምትጨቃጨቅ የምትነዛነዝ ከሆነ ደግሞ ወራችሁን ሞልታችሁ የማይሆን አይነት ስራ ያው ያስታውቃል። ከዛ ስራ መቀየር እንዴ! አሁን የሰራሽው ደሞዝ ተቀምጦ ወርቅህን ተቀምተህ ብርህን ተቀምተህ በጣም ነው የሚያሳዝነው። እና እህቶቼ ጥንቃቄ አድርጉ። ከአረብ ጋር አትጣሉ፣ መልስ አትስጡ። የእውነቴ ነው የምነግራችሁ። እኔ ከራሴ ተሞክረው ነው። አረቦች መልስ ከሰጠሽ፣ ለአረብ መልስ ከሰጠሽ እጥፍ ነው የሚመጣብሽ። ስለዚህ መልስ አለመስጠት መፍትሄው ማለት ነው። አንገታችሁን ደፍታችሁ መስራት፣ የሚሏችሁን እነሱ የሚሏችሁን ነገር በእሺ ማለፍ። እሺ ማለት በቃ እነሱን እንዲቀዘቅዙ ታደርጋቸዋለሽ። ተናዳ እንኳን ብትመጣ እሺ በቃ እሺ ማማ፣ እሺ መዳም፣ በቃ በቀላል ነገር መፍትሄ መፍጠር። እኩል መመላለስ ግን ተበዳይ ነው የምንሆነው፣ እኛንን ተጎጂ የምንሆነው። እነሱ ምንም አይቀርባቸውም። እኛ ብንወጣ ያው ሌላ ሰራተኛ ታመጣለች። እንደዛ ነው። እኛም እንደዛ ከእነሱ ብንወጣ ሌላ ስራ መስራት እንችላለን። ያኔ ገንዘባችንን ብራችንን ሳንወሰድ ማለት ነው። እና የማይሆን አይነት ሆኖ ስናየው ግን በትዕግስት በሰላም እንደማልተጣላን እንደማልተጎዳን ሹልክ ብለን ማለት ነው መውጣት፣ ከዛ ስራ ሌላ ስራ መቀየር። ከዛ ደግሞ ስራ ስትሄዱ ደግሞ በሀየ ስራ አትሄዱ። በቃ በሀየ ስራ ማለቴ ዝም ብሎ የማይታወቅ በደላላ ዝም ብሎ በቃ ያገኛችሁትን ስራ አትሄዱ። ተጠንቀቁ። ራሳችሁን ጠብቁ። በማንኛውም ቦታ ላይ ራሳችሁን መጠበቅ አለባችሁ። እናቶቼ ይሄን ነው የምላችሁ። ሰብስክራይብ ያርጉ፣ ቻናሌን አበረታቱኝ። እሺ ውዶችዬ።